ባንክ ያለበት ቤት ስትገዙ ማወቅ ያለባችሁ ነገሮች ልንገራችሁ። ሰላም፣ ይህ የኦንላይን አዳማ ዩቲዩብ ቻናል ነው። ከዚህ ቀደም ለረጅም ዓመታት በፌስቡክ፣ በቲክቶክ፣ በቴሌግራም የተለያዩ የሽያጭ መረጃዎችን ቤትና ቤት ዙሪያ ስናደርሳችሁ ቆይተናል። አሁን ደግሞ ከኛ የምትገዙትን ቤቶች ምን አይነት እንደሆኑ ሰፊ ዕውቀት እንዲኖራችሁ ከዚህም በኋላ ቤት ለመግዛት ሐሳብ ያላችሁ ሰዎች ቤት ስትገዙ ማወቅ ያለባችሁ ነገሮች በዚህ በዩቲዩብ ቻናላችን ሰፋ አድርገን እናብራራላችኋለን። ከናንተ ደግሞ የምንጠየቀውንም ጥያቄ እንመልስላችኋለን። ስለዚህ ይህን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ለሌሎች ሰዎች ሼር እያደረጋችሁ ድጋፋችሁን ከኛ ጋር ይሁን። በመጀመሪያ ባንክ ያለበት ቤት ስትገዙ ማወቅ ያለባችሁ ነገር ቢኖር የቤቱ አጠቃላይ ዋጋ ስንት ነው የሚለውን ነገር ማወቅ ይኖርባችኋል። ለምሳሌ ለባለቤቱ የምትከፍሉት ስንት ነው፣ ባንክ ላይ ቀሪ ስንት አለበት የሚለውን ነገር ነጣጥላችሁ ማወቅና አንድ ላይ መደመር ይኖርባችኋል ማለት ነው። አሁን ለሽያጭ ካቀረብነው ቤት መካከል ለምሳሌ ይሄንን ቤት ላስረዳችሁ። ይሄንን ቤት 6 ሚሊዮን ለባለቤቱ ካሽ የምትከፍሉ ሲሆን 4 ሚሊዮን 500 ሺህ ብር ደግሞ የባንክ ዕዳ አለበት። ስለዚህ ካሹን 6 ሚሊዮን እና 4 ሚሊዮን 500 ሺህ ብሩን የባንኩን አጠቃላይ ስደምሩ ቶታሉ 10 ሚሊዮን 500 ሺህ ብር ይመጣል ማለት ነው። ስለዚህ 6 ሚሊዮኑን ከፈላችሁ ማለት 4 ሚሊዮን 500 ሺህ ዞሮ ዞሮ በየወሩ በሂደት እየኖራችሁ ትከፍላላችሁ ማለት ነው እንጂ ይሄ ይቀርላችኋል ማለት አይደለም። ስለዚህ ይህንን ቀድማችሁ አውቃችሁ ገቢያችሁንና ወጫችሁን ማስላት ይኖርባችኋል ማለት ነው። በሁለተኛ ደረጃ ማወቅ ያለባችሁ ወደ ባንኩ ሄዳችሁ ብድሩ የስንት ዓመት ነው፣ ወለዱ ምን ያክል ፐርሰንት ወለድ ነው ታሳቢ የሚደረገው የሚለውን ነገር ማወቅ ይኖርባችኋል ማለት ነው። እነኚህ ነገሮች ወሳኝ ናቸው። እዚህ ጋር ልትረሱት የማይገባው ግን በወር ስንት ነው ለባንኩ ተመላሽ የማደርገው የሚለውን ነገር በደንብ ማወቅ ይኖርባችኋል። ለምሳሌ በወር 80 ሺህ ብር ለባንኩ ተመላሽ የምታደርጉ ከሆነ የእናንተ ገቢ 100 ሺህ ብር ከሆነ ምናልባት የገንዘብ መጨናነቅ ውስጥ እንዳትገቡ ከገዛችሁት በኋላ ይህንን አጅስት ማድረግና እንዳቅማችሁ ተመላሽ የሆነን ቤት ብትገዙ ጥሩ ነው። ቤቱ የሚያምር ስለሆነ ፎቅ ስለሆነ የሚያብለጨልጭ ስለሆነ አይደለም። ነገ ጧት ለባንኩ ተመላሽ የምታደርጉትን አቅም እንኳን ቢያንሳችሁ ቤቱን ባንኩ በሐራጅ ሊሸጥባችሁ ስለሚችል እናንተም ኪሳራ ውስጥ ልትገቡ ስለምትችሉ ይህንን ጥንቃቄ አድርጉ። በወር ምን ያክል ነው የምታገኙት ገቢ የሚለውን ነገር ማወቅ ይኖርባችኋል ማለት ነው። በሶስተኛ ደረጃ ባንክ ያለበትን ቤት ስንገዛ ስም ማዞር እንችላለን ወይ? እንዴት ነው የምናደርገው የሚል ጥያቄ ሁሉ ጊዜ እየደወላችሁ ትጠይቁኛላችሁ። አንዳንዶችም ትጽፉልኛላችሁ በዋትስአፕ በቴሌግራም። ባንክ ያለበት ቤት ዕዳውን ሙሉ ለሙሉ እስካልዘጋችሁና ለባንኩ እስካልከፈላችሁ ድረስ ስም ማዞር አትችሉም። ይህንን ማወቅ ይኖርባችኋል። ስም ለማዞር ከፈለጋችሁ ፉል ካሽ ያለው ቤት ገዝታችሁ ወይም ደግሞ የባንኩን ዕዳ አጠቃላችሁ ከፍላችሁ ስም ማዞር ትችላላችሁ። ታዲያ እንዴት ነው ግብይቱን ማደርገው ስም ማዞር ካልቻልኩስ ካላችሁ፣ ኦኬ የምታደርጉትን ነገር ልንገራችሁ። እዚህ ጋር ነው መፍትሄው። አንደኛ ከሚሸጥላችሁ ሰው ጋር መጀመሪያ የቤቱ ባለቤት ወይ ህጋዊ ወኪል ሊሆን ይችላል፣ ከባንኩ የተበደረው ወይም ደግሞ የቤቱ ካርታው በስሙ የተመዘገበ ሰው ሊሆን ይችላል፣ የሚሸጥላችሁ አካል ማለት ነው። ከሱ ጋር የግዢ ውል አግሪመንት ታደርጋላችሁ አንደኛ። ሁለተኛ ውክልና ትቀበላላችሁ ማለት ነው። በውክልና ይቀጥላል። እንዴት ነው ውክልናስ ቢነሳ መካካድ ቢመጣ ካላችሁ፣ በመጀመሪያ ውክልናን ማወቅ ያለባችሁ ሁለት አይነት ውክልና አለ። አንድ ግማሽ ውክልና፣ የማስተዳደር ውክልና። እዚህኛው ውክልና ላይ መሸጥ መለወጥ አትችሉም። ሁለተኛው ውክልና ደግሞ የሚሆነው መሸጥ መለወጥ የምትችሉበት ሙሉ ውክልና፣ ፉል ለእናንተ ስልጣን በቤቱ ላይ የሚሰጣችሁ ነው። ሁለተኛውን ነው የምትቀበሉት። 3 ፔፐር ይሆናል። አንደኛው መንግስት ጋር ነው የሚሆነው፣ አቃቤ ሕግ ቢሮ ወይም ውልና ማስረጃ። አንደኛው ወካይ ጋር፣ ሁለተኛው ተወካይ ጋር። ግን ወካይ ጋር ሙሉ ለሙሉ ብሩን ከፍላችሁ ሲጨርሱ ወካይ ጋር ያለውንም ዶክመንት የግብሩን የውክልና ሙሉ እናንተ ጋር ካስቀራችሁ ነገ ጧት እናንተ እንኳን ላወርዳችሁ ቢል የወከለበት ወረቀት ስለሚጠየቅ ውክልና የሚሰጠው አካል ጋር
ያንን ማቅረብ ካልቻለ ማንሳት የሚችልበት ሁኔታ የለም። በዛ ላይ ደግሞ እንደሸጠላችሁ ማስረጃ አላቸው የግዢውን። ያም ደግሞ ሽያጭ ውል ማፍረስ ከ500 እስከ 1 ሚሊዮን ብር ቅጣት አለው ማለት ነው። እናንተም ብታፈርሱ እሱም ቢያፈርስ ሻጭም ገዢም ቢያፈርስ ማለት ነው። ስለዚህ ይሄ ለእናንተ ኤቪደንስ ነው። በአራተኛ ደረጃ ባንክ ያለበት ቤት ኮሪደር ቢያፈርሰውስ የሆነ ነገር ቢነካውስ የምትሉ ሰዎች አንዳንዶቹ እንደውም ደውለው ካርታ አለው ወይ ይሉኛል። ባንክ ያለው ቤት ሲጀመር ባንክ ህጋዊ ላልሆነ ዶክመንቱ ላልተረጋገጠ ቤት ብር አያበድርም። ይህንን ማወቅ አለባችሁ። ባንክ የተቋቋመው ትርፍ ለማትረፍ የተቋቋመ ካምፓኒ ነው። እንደ ሱቅ ከፍታችሁ ትርፍ እንደምታገኙት እንደዛ ነው። ባንክ ለእናንተ ለቤታችሁ ብር ሲያበድራችሁ ከእናንተ ፐርሰንት አለው። 7% ይሁን 12፣ 21% ይሁን ያቺን ትርፉን ለማግኘት ብሎ ነው ለእናንተ የሚያበድራችሁ። ለዛ ደግሞ ሲል በራሱ ኢንጂነሮች በራሱ ባለሙያዎች ቤቱን ቼክ አስደርጎ ኢቭን እዚህ ጋር ማወቅ ያለባችሁ ኢንሹራንስ ሁሉ አለው ቤቱ። ለምሳሌ ሰው ሰራሽ አደጋ ቢደርስበት ወይም የተፈጥሮ አደጋ እንደ መሬት መንቀጥቀጥ ሊሆን ይችላል፣ ናዳዎች ቢደርሱበት ወይም ሰው ሰራሽ ቃጠሎ ቢደርስበት ወይ በሆነ አጋጣሚ ኢንኬዝ ቤቱ ዳሜጅ ቢሆን ኢንሹራንስ አለው። ሲጀመር ኢንሹራንስም ላሌለው ቤት ባንክ አያበደርም። ይህንን ታውቃላችሁ። ቤቱን ባንክ ከማበደሩ በፊት በራሱ ሳይት መሐንዲሶች አሳይቶ በራሱ ባለሙያዎች ሙሉ ስለ ቤቱ ያለውን ነገር አጣርቶ ስለሆነ ይሄ አሁን ላይ ባለው በኮሪደር መፍረስ ወይም ደግሞ የተለያዩ ነገሮች ያጋጥሙታል የሚለው ስጋት ይቀንስላቸዋል። ከምንም በላይ ደግሞ ለእናንተ ፋይናንሻል ፍሪደም ይሰጣቸዋል። ለምሳሌ የ5 ሚሊዮን ብር ቤት ከሆነ የምትገዙት 2 ሚሊዮን ብር ካሽ ከፍላችሁ 3 ሚሊዮኑን ደግሞ እየሰራችሁ በ7 ወይ በ8 ዓመት ወይ ደግሞ በ4 እና በ3 ዓመት ተከፍላላችሁ ብትባሉ እናንተ አትራፊዎች ናችሁ። ይሄ ግልጽ ነው። ምክንያቱም 2 ሚሊዮን ብሩን መኖሪያ ቤታችሁ ላይ አድርጋችሁ በ3 ሚሊዮኑ ደግሞ ምን አይነት ቢዝነስ እንደሆነ እናንተ ታውቃላችሁ። እየሰራችሁ በዛ ብትከፍሉ እናንተ ሞር ትርፋማ ናችሁ ማለት ነው። ይህንንም ኮንሲደር ማድረግ ይኖርባችኋል። ከተቻለ ግን ፉል ካሽን እንደመግዛት የሚሆን ነገር የለም። ፉል ካሽ አልቻላችሁ ግን ባንክ ያለው ቤት ብትገዙ ሞር እናንተ ተጠቃሚዎች ናችሁ ማለት ነው። ለዛሬ ይበቃናል። እንዴት አያችሁት ቪዲዮ? ሐሳባችሁን ሐሳብ መስጫ ኮመንት ላይ አስቀምጦልን። ይህንን ቪዲዮ ከወደዳችሁት ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ድጋፋችሁ አሳዩን። ቀጣይ ምን አይነት ቪዲዮ እንስራላችሁ ኮመንት ላይ አስቀምጡልን። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ይብዛ። ቻው ቻው።